በእናቶ ጌታቸው ረዳ የሚመራ ዲሞክራሲያዊ ስምረት ትግራይ የተሰኘ አዲስ የፖለቲካ ፓርቲ በምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። የጀርመኑ መራሒተ መንግስት ፍሬድሪክ ሜርስ እስራኤል በጋዛ እየፈጸመች ያለው ድርጊት ትክክል ያልሆነ ሲሉ ወቀሱ። በሌላ በኩል ጀርመንን ጨምሮ ቁልፍ ምዕራባውያን የዩክሬን ደጋፊዎች ለዩክሬን በሚልኩት ጦር መሳሪያ ላይ የተጣለ ገደብን አነሱ። በጦርነት የተመሰቃቀለችው ሱዳን በኮሌራ በሽታ የተያዘው ሰው ቁጥር መጨመሩን የጤና ጥበቃ ሚኒስቴር አስታወቀ። የሩሲያ ወታደራዊ አውሮፕላኖች የፊንላንድ የአየር ክልልን ጥሰዋል ከተባለ በኋላ ፊንላንድ የሩሲያን አምባሳደር ለጥያቄ ጠራች። ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቼ እየተከታተላችሁ ያላችሁት አንደበት መረጃ ነው። በዚህ ቻናላችን የተለያዩ መረጃዎችን ወደ እናንተ አድማጭ ተመልካቾቼ ማድረስ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎች ስናደርስ ወደ እናንተ እንዲደርሱ የደወል ምልክቱን መጫን አይርሱ። አብራችሁን ቆዩ። በመቀጠልም ወደ ዝርዝሮቹ እናልፋለን። ዴሞክራሲያዊ ስምረት ትግራይ የተሰኘ አዲስ የፖለቲካ ፓርቲ ተመሰረተ። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የተሰኘ አዲስ የፖለቲካ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። በሁለት ተከፍለው ለረጅም ጊዜ ሲወዛገቡ ከነበሩት ከህወሓት ቡድኖች መካከል የነበረው አቶ ጌታቸው ረዳ የሚመራው ክንፍ አስቀድሞ ሲገልጸው እንደነበረ አዲስ ፓርቲ በመመስረት በሌላ መንገድ ወደ ትግራይ ፖለቲካ መቀላቀሉ ተመልክቷል። ህወሓት የማሻሻልና ማዳን ጉዳይ የማይቻልበት ሁኔታ ሲደርስ በአዲስ ፓርቲ ለመምጣት መቻላቸው በአዲሱ ፓርቲ ምስረታ አስተባባሪዎች መካከል የሆኑት አቶ ረዳኢ ሐላፎም ለዶይቼ ቬለ ገልጸዋል። ከዚህ በተጨማሪ ዲሞክራሲያዊ ስምረት ትግራይ ለረጅም ጊዜ በህወሓት ላይ በተለይም ከምዕራባውያን ይቀርብ የነበረ ትችትን የሚመልስ ጭምር ነው የተባለ ሲሆን በቅርቡ መስራች ጉባኤውን እንደሚያደርግም ገልጿል። ጀርመን የቀረበባትን ክስ መሰረተ ቢስ ስትል አጣጣለች። ጀርመን በዩጋንዳ በሚገኘው አምባሳደሯ ላይ ያቀረበባትን ክስ መሰረተ ቢስ ስትል አጣጣለች። ይህ እርምጃ የተሰማው በካምፓላ የጀርመን አምባሳደር በአስፈሪ ተግባራት ውስጥ እጃቸው እንዳለበት የዩጋንዳው መንግስት ትናንት መክሰሱ ከተሰማ በኋላ ነው። የጀርመን የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ክሱ የማይረባና ምንም ጥቅም የሌለው ብለውታል። ሚኒስትር መስሪያ ቤቱ ክሱን አይቀበለውም ሲሉም ቃል አቀባዩ አክለዋል። ይሁንና ቃል አቀባዩ ስለ ክሱ ምንነት ተጨማሪ አስተያየት ከመስጠት ተቆጥበዋል። የጀርመን የውጭ ጉዳይ ሚኒስትር አቀባይ ከሁለቱ ሀገራት መካከል መደበኛ የሆነ ወታደራዊ ትብብር አለመኖሩን ግን አጽንኦት ሰጥተዋል። ዩጋንዳ ወታደሮቿ በሶማሊያ በአፍሪካ ህብረት በሰላም አስከባሪ ኃይል ውስጥ ይገኛሉ። ይህ ኃይል በከፊል ድጋፍ የሚያገኘው ጀርመን አባል ሀገር በሆነችበት በአውሮፓ ህብረት ነው። የኮሌራ ወረርሽኝ በጦርነት በተመሰቃቀለችው ሱዳን በከፍተኛ ፍጥነት ይዛመታል። በጦርነት በተመሰቃቀለችው ሀገረ ሱዳን በኮሌራ በሽታ የተያዘው ሰው ቁጥር መጨመሩን የሱዳን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። የፈረንሳዩ ዜና አገልግሎት እንደዘገበው በሱዳን በአንድ ሳምንት ውስጥ 2700 በቫይረሱ የተያዙ ሰዎች ተገኝተዋል። 172 ሰዎች ደግሞ በኮሌራ በሽታ ሞተዋል። ሚኒስቴር መስሪያ ቤቱ ባለፈው ሳምንት ሐሙስ ባወጣው መግለጫ 2300 ሰዎች በኮሌራ ወረርሽኝ መያዛቸውንና 51 ሰዎች ደግሞ በበሽታው መሞታቸውን አሳውቆ ነበር። የሱዳን የጤና ጥበቃ ሚኒስቴር ባወጣው መግለጫ 90 በመቶ የኮሌራ በሽታ የተመዘገበበት አካባቢ መዲና ካርቱም ነው። ከቅርብ ሳምንታት ወዲህ በካርቱም የውሃና የመብራት አቅርቦት በከፍተኛ ሁኔታ ተስተጓጉሏል። ይህ የውሃ አቅርቦትና የኤሌክትሪክ መጥፋት በከፍተኛ ሁኔታ ሲከሰት በሱዳን የእርስ በርስ ጦርነት ከጀመረ ከመጋቢት 2023 ዓ.ም ወዲህ ለመጀመሪያ ጊዜ ነው። ይህ በእንዲህ እንዳለ በደቡባዊና ሰሜናዊ የሱዳን መከሰቱም ታውቋል። በከፍተኛ ፍጥነት የሚዛመተው የኮሌራ ወረርሽኝ በጦርነት በተመሰቃቀለችው ሱዳን በከፍተኛ ፍጥነት ይዛመታል የሚል ስጋት አሳድሯል። ጀርመንና ሌሎች ቁልፍ ምዕራባውያን የዩክሬን ደጋፊዎች ዩክሬን ሩሲያን ለመውጋት ለኪየቭ የሚልኩትን የጦር መሳሪያ ገደብ እንደሚያነሱ አስታወቁ። ሩሲያ በበኩሏ እርምጃውን አደገኛ ማለቷ ተሰምቷል። የጀርመኑ መራሒተ መንግስት ፍሬድሪክ ሜርስ ጀርመን ከፈረንሳይ፣ እንግሊዝና አሜሪካ ጋር በመሆን ወደ ዩክሬን በምትልከው የጦር መሳሪያዎች ገደብ መነሳቱን አስታውቀዋል። መራሒተ መንግስት ፍሬድሪክ ሜርስ WDR ኢሮፓ ፎረም 2025 በተሰኘ ዲጂታል ጉባኤ ላይ ትናንት እንደተናገሩት ከእንግዲህ ለዩክሬን በሚላኩ የጦር መሳሪያዎች ላይ ምንም አይነት ገደብ አይኖርም። ይህ በእኛ
በብሪታንያ፣ በፈረንሳይ እንዲሁም በአሜሪካንም የተደረሰ ውሳኔ ነው ሲሉ አክለዋል። ይህ ማለት ዩክሬን አሁን ራሷን መከላከል ትችላለች ያሉት የጀርመኑ መራሒተ መንግስት ዩክሬን እስከዛሬ አነስተኛ ጥቃት ከመጣል በቀር ያልፈጸመችው ለምሳሌ በሩሲያ ወታደራዊ ቦታዎችን የማጥቃት ትችላለች ሲሉ ሜርስ ገልጸዋል። የጀርመኑ መራሒተ መንግስት ፍሬድሪክስ ሜርስ በትዊተር ገጻቸው ባስቀመጡት ሌላ የጽሑፍ መረጃ ዩክሬን በቀጣይነት ለመደገፍ የምንችለውን ሁሉ እናደርጋለን ሲሉ አቋማቸውን ገልጸዋል። የጀርመኑ መራሒተ መንግስት ፍሬድሪክ ሜርስ እስራኤል በጋዛ እየፈጸመች ያለችው ድርጊት ትክክል ያልሆነ ሲሉ ወቀሱ። እስራኤል በጋዛ እየፈጸመች ያለው ወታደራዊ ዘመቻ የጀርመኑ ቻንስለር የሰጡት ህዝባዊ ወቀሳ ያልተለመደ መሆኑም ተመልክቷል። መራሒተ መንግስቱ ከጀርመን መገናኛ ብዙሃን WDR ባደረጉት ቃለ ምልልስ አሁን ያለው የእስራኤል ጥቃት ደረጃ ከሐማስ ጋር የሚደረግ ውጊያ ሊሆን አይችልም። እስራኤል በዚህ ድርጊት ምን ለማግኘት እየሞከረች እንደሆነ አልገባኝም ብለዋል። በሳምንቱ መጨረሻ በጋዛ ሰርጥ የህፃናት መኖሪያ ወይም መዋለ ህፃናት ላይ ጥቃት ተፈጽሟል። ይህ የሰው ልጅ አሳዛኝ ታሪክና ፖለቲካዊ ውድመት ነው። ከእስራኤል መንግስት ጋር በጣም ቅርብ የሆነ ግንኙነት አለን። እኔም በዚህ ሳምንት ከኔታንያሁ ጋር እናገራለሁ። ይህን የምናደርገው በዝግ በሮች ጀርባ ነው። ባለፉት 2 ዓመታት 2 ጊዜ አግኝቸው ነበር። በዚያን ወቅት ነገሮችን ከመጠን በላይ እንዳታደርግ ብዬ በዝግ በር ውይይት ነግሬዋለሁ። አሁን የእስራኤል ጦር በጋዛ ሰርጥ እየፈጸመው ስላለው ነገር በጥቂቱ በግልጽ እናገራለሁ። እውነቱን ለመናገር ለምን በዚህ መንገድ ሰላማዊውን ህዝብ እንደሚጎዱ አልገባኝም። ከቅርብ ቀናት ወዲህ ሁኔታው እየጨመረ መጥቷል። ይህ ደግሞ ከሐማስ ሽብርተኝነት ጋር የሚደረግ ትግል ነው ሊባል አይችልም። ይህ የእኔ እይታ ነው። በዚህ ሳምንት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በቀጥታ ለመነጋገር ማቀዳቸውን የተናገሩት መራሒተ መንግስት ፍሬድሪክ ሜርስ እስራኤል ከጥቃት እንድትታቀም አሳስበዋል። ጀርመን በእስራኤል ላይ የወሰደችውን ጥንቃቄ የተሞላበት አቋም መቀበላቸውን የተናገሩት ሜርስ ዓለም አቀፍ ሰብአዊ መብት ህግ ጥሰቶችን ግን መናገር ይኖርባቸዋል ሲሉ አሳስበዋል። ይህ የጀርመኑ ቻንስለር አስተያየት የተሰማው እስራኤል በሰሜናዊ ጋዛ በሚገኝ መጠለያ ላይ በፈጸመችው የአየር ጥቃት በደርዘን የሚቆጠሩ ሰዎች መሞታቸውን ተከትሎ ነው። ይህ በእንዲህ እንዳለ የጀርመኑ የገንዘብ ሚኒስትር መራሒተ መንግስት ሜርስ በእስራኤል መንግስት ላይ ያቀረቡትን ትችት እንደሚደግፉ ተናግረዋል። በርሊን የሚገኘው የጀርመን መንግስት እስራኤል በጋዛ ላይ የምታካሄደውን ጥቃት አጠናቅራ በቀጠለችበት በዚህ ወቅት የበርሊኑ መንግስት ፖለቲካዊ ጫናውን ለመጨመር እንዳሰበ የጀርመኑ የገንዘብ ሚኒስትር ተናግረዋል። ፊንላንድ የሩሲያ ወታደራዊ አውሮፕላኖችን አየር ክልልን ጥሰዋል በሚል የሩሲያ አምባሳደርን ጠራች። ባለፈው ሳምንት 2 የሩሲያ ወታደራዊ አውሮፕላኖች የፊንላንድን የአየር ክልል ጥሰዋል ከተባሉ በኋላ በፊንላንድ የሩሲያ አምባሳደር ለጥያቄ ጠራች። ሄልሲንኪ የኔቶ ውህደትን እያጠናከረ ባለበት በዚህ ወቅት ይህ ክስተት ውጥረቱን ከፍ እንዳደረገው አስግቷል። የሩሲያ ወታደራዊ አውሮፕላኖች አየር ክልል መጣሳቸው የተጠረጠረው ከፊንላንድ መዲና ሄልሲንኪ በስተምስራቅ 50 ኪሎ ሜትር ርቀት ላይ በምትገኘው የፖርቮ የባህር ዳርቻ አካባቢ መሆኑንና የፊንላንድ ባለስልጣናት ምርመራ ላይ መሆናቸው ተመልክቷል። የፊንላንድ መከላከያ ሚኒስትር ስለ ድርጊቱ ለመጀመሪያ ጊዜ የዘገበው ባለፈው አርብ መሆኑ ይታወሳል። ፊንላንድ በጎርጎሮሳውያኑ 2023 ሩሲያ ዩክሬንን ከወረረችና ጥቃት ከጀመረች በኋላ የሰሜን ጦር ቃል ኪዳን ሀገር ኔቶን መቀላቀሏ ይታወሳል። ሰሜናዊ አውሮፓዊት ሀገር ፊንላንድ ከሩሲያ ጋር 1340 ኪሎ ሜትር ርዝመት ያለው ድንበርን ትጋራለች። ፊንላንድ ኔቶን ከተቀላቀለች ወዲህ ሄልሲንኪ የሚገኘው መንግስት የጸጥታ ስጋት እየጨመረ እንደሚሄድ ማስጠንቀቁና የመከላከያ ዝግጅቱን ለማድረግ ቃል መግባቱ ይታወቃል። ክቡራን አድማጭ ተመልካቾች ስተከታተሉት የቆያችሁት አንደበት መረጃ ነበረ። በዚህ ቻናል አዳዲስ መረጃዎችና አስገራሚ እውነታዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ሰላም ሁኑ።